ደግሞ ቤት ውስጥ ምግብ ተመግባችሁ የተረፋችሁን ለመስጠት ደግሞ ቢያንስ 2 ዶሮ ወይ 1 ዶሮ ወይ 3 ዶሮ በትንሽ ቦታ ላይ ማርባት ትችላላችሁ ማለት ነው እና ውድ ቤተሰቦቼ። ስለዚህ ዛሬም ደግሞ እኔ 2 ትናንሽ ጫጩቶች አንድ ደግሞ የአበሻ ዶሮ ገዝቼ መጥቻለሁ። ምን ቀን መሰላችሁ? ሐሙስ ቀን ነው የተገዙት። ዛሬ እንግዲህ ቅዳሜ ነው። እቺ የአበሻዋ የሚገርማችሁ ነገር ብሮ ማለት በዛ ብር አትገኝም፣ ግን አብሮ የሚማር ልጅ ስለሆነ እግዚአብሔር ይስጠው። ያው እንግዲህ እቺኛው ማለት ነው እና በ750 ብር ነው የገዛሁት። ትናንትና ወልዳለች ማለት ነው። እንቁላል አስባችኋል? አንድ እንቁላል በአሁን ሰዓት 25 ብር ነው ማለት ነው። ገበያ ላይ 20 ብር ምናምን ትሸጣላችሁ፣ ግን ሱቅ ላይ ደግሞ 25 ብር ነው የሚገዛው የሚሸጠው ማለት ነው እና እግዚአብሔር የተመሰገነ ይሁን። ስለዚህ በትንሽ ቦታ ላይ ብዙ ነገሮችን ማድረግ ትችላላችሁ ማለት ነውና ውድ ቤተሰቦቼ በተለይ ደግሞ አዲስ አበባም ላይ ሆናችሁ በትንሽ ማለት ነው የቀርጫት ወይም ደግሞ ቀን ቀን እንዲህ ውጭ ላይ ታውሏቸዋላችሁ፣ ማታ ማታ ደግሞ በጆኒያ ቋጥራችሁ እዛ ቤታችሁ ውስጥ ታረጉታላችሁ። ጧት ደግሞ ታወጣላችሁ ማለት ነው። ምንም ነገር አይሆንም። ትላልቅ ሲሆኑ ደግሞ በአንዳንድ ጆኒያ አንዱን እንትን በአንድ ጆኒያ ታረጉና የተለያየ ጆኒያ ላይ ታደርጓቸዋላችሁ እና ምንም ነገር አይሆንም ማለት ነው። እንግዲህ እነዚህም በስንት ወራቸው እንግዲህ እንደሚጥሉ እናያለን ማለት ነውና ውድ ቤተሰቦቼ ዛሬ ከነሱ ጋር ነው ውሏችሁ እንግዲህ ከነሱ ጋር ይሁን፣ አብራችሁኝ ዋሉ ማለት ነውና ውድ ቤተሰብ ቪዲዮን ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። አብራችሁኝ እንግዲህ ዛሬ ከነዚህ ጋር ነው ውሎዬም እንደሚመስል በትንሹ ቀን ጨባርጌ ላሳያችሁ። የኔ ዶሮዎች እንዴት ናችሁልኝ? ደህና ናችሁልኝ ወይ? አላችሁልኝ ወይ? እናትችኛዋ የአበሻ ናት፣ እነዛ ደግሞ የፈረንጅ ናቸው። እነዚህ የፈረንጅ ናቸው። የሚበሉት ነገር ሰጥቻቸው እየበሉ ነው። መሽተዋል በነገራችን ላይ። እቺኛው ከምን ቀን መሰላችሁ? ሐሙስ ቀን ተገዝታ ትናንትና ወለደች አንድ። ስንት ብር ገዛሻት አትሉ? የተገዛችው ደግሞ 800 ብር ብሎኝ ልጁ አብረን የምንማር ልጅ ስለነበረ ለምኜው 750 ነው የገዛሁት። በነገራችን ላይ አይገኝም 750 አይገኝም ማለት ነው። ይሄውን 9 በስነ ስርዓቱ 9 ይወጣዋል። ወይኔ ልፍታት እናንተ። ወይ እግሯ እንዳለ ለካ እንትን ብያለሁ፣ እንዳትሄድ ብዬ አስሬያታለሁ በእንትን ማለት ነው። በገመድ አሰርኳት እችኛዋን፣ ያኛዎቹን በገመድ አሳስሬ ያን ድንጋይ ያስቀመጥኩባቸው ማለት ነው። እንግዲህ እንደምታያቸው ይሄዳል አፈር አደረኩት። እያቸው አያምረው? በጣም ነው የሚያምሩት። ወይኔ ደስ ሲል። እችኛዋ ደግሞ ትፈራለች፣ መፈመስ አትፈልግም። እቺ ናት እቺ ያበሻዋ ያበሻዋ ጎበዝ ናት። ትበላለች፣ የተሰጣት እንትላለች። እነዚህ አሁን የፋሲካ ይደርሳሉ፣ እስከ ፋሲካ ድረስ ያችኛውን ያው ሁለቱም ትናንሾቹ ይደርሳሉ። ያው እንግዲህ 1-2 እያለን እንገዛለን። 10 ወይ 15 ቢኖር እኮ በስማ እዚህ ጋር ቆርቆሮ በቆርቆሮ ተደርጎ ይሰራላቸዋል። ከዛ በኋላ እዛ ውስጥ ማርባት ነበር እና እንግዲህ ከኢኮኖሚ አንፃር ካለው አንፃር ደግሞ እንግዲህ እነዚህን ቢያንስ እንኳን ይበላናቸው ምግቦች የተራረፉትን እነሱም ይበላሉ፣ በዛውም ደግሞ ጥቅም እናገኛለን በሚል ገዝቻቸዋለሁ ማለት ነውና እቺ ግን በጣም ነው ደስ ያለኝ ስለወለድሽልኝ የኔ ዶሮ። ወይ ምን ልስጥሽ? ትፈምሻለሽ ወይ? ፈምሽ እስኪ። ሰብስክራይብ አድርጉ በያቸው። አዎ ሰብስክራይብ አድርጉ እያለቻችሁ ነው። እዚህ ጋር ደግሞ በጋችን አለች። እሷም እንደዚሁ ደግሞ እቺ በጣም ኃይለኛ ናት። በነገራችን ላይ እቺ በጣም ከባድ ናት። እኔ እንደዚህ ያለ ትላልቅ ማሳደግ ሳይሆን ትናንሾቹ እንደዚህ ትንሾቹ ማለት በጣም ትልቅ ነው። ትናንሹ ገዝቶ ከዛ በኋላ ደግሞ ማሳደግ እያሳደጋችሁ እቺማ በቃ ጥሼ ካልሄድኩኝ ትለኛለች። እኔ አንድ ቀንማ ይዛኝ እንትን ትላለች። ከቤትም አስቸግራ ነው መሰለኝ የራሱ ቀንዷ ተሰብሯል። ጥዝ ያረጋታል። እና እስኪ ወደ ቤት እናስገባቸው ስለመሸ። ነገም እሑድ ነው፣ ትንሽ ይበላል ብዬ አስቤ ነበረ። አስቸጋሪ ሆነ። እዩ እንዴት እንደሚያደርገው። ይህ ሰበኛ ተንኮለኛ ነገር ነው። ተንኮል አይደለም፣ በጣም ከባድ ነው። ይሄ በቃ ምን ልበላችሁ እጅግ በጣም ከባድ ነው። እኔ
እረኛ ነበርኩኝ ከብት። ግን እንደዚህ አይነት በግ አጋጥሞኝ አያውቅም። እንዲህ አይነት በግ አጋጥሞኝ አያውቅም በህይወት ዘመኔ ማለት ነውና እዩ እንዴት እንደሚያደርግ እስኪ ትንሽ እንትን ልበለው ይብላና ከዛ በኋላ አስገባዋለሁኝ። እና በነገራችን ላይ ማለት ነው ምናልባት ቆዩኛ እንደመጣው ዲ ሱቅ ተጠራንና ወደዚሁ ደግሞ መጣን። ወይኔ እቺ ዶሮ እንደምን አባቴ ላድርጋት ውስጥ ገብታ ደግሞ እንዴት እንደምትሆን ወይኔ ልትወልድ ነው መሰለኝ። ወይኔ እናት ልትወልድ ነው መሰለኝ። ዛሬ አልወለደችም። ማታ እና ውድ ቤተሰብ ትናንሽ እንትን በሉላችኋለሁ። በዚህኛው ነው የምትወልደው ማለት ነው። እዚህ ስታረጓትና እዛ አንድ ደግሞ ሲኒ ነጭ ሲኒ እዚህ ጋር ታደርጉታላችሁ። ከዛ እዚሁ ላይ ትወልዳለች ማለት ነውና አሁን ወደ ቤት ወስዳቸዋለሁኝ ስለመሸ። እንግዲህ የሆነ ነገር እየለቃቀመች ነው እላችኋለሁና ውድ ቤተሰብ መሸ በቃ ዛሬ በዛም በዚህም ስል መሸ። አያችሁ በጣም መሽቶ እንግዲህ ውድ ቤተሰብ ይህንን ይመስላል እና ዛሬ ያለው ሎጋችን ማለት ነውና እንትን ይመስላል። ባጭሩ ቢሆን ማብራት አልነበረም ዘግቶ ነው እንጂ ብዙ ማሳያቸው ነገር ነበረ። ግን ያው ምንም ማድረግ አይተቻለም። አሁን እነዚህ ወደ ቤት ኑ የኔ ልጆቼ ወይኔ እነዚህን አሁን ወስድና እንዴት እንደማረጋቸው አሳያችኋለሁ። ፈርተው እኮ ነው እንደዚህ የሚሉት። ሄዶ ዶርዬ እንግዲህ ሁለቱም አመጣኋቸው። ሁለቱም ሳጠራለኝ እቺኛዋ ሳጠራ ላያቸው ላይ ያረጋለሁኝ። ትናንሽ ስለሆኑ እዚሁ ላይ ያድራሉ ማለት ነው። ከዛችኛው ደግሞ እናመጣታለን። እሷን ደግሞ እንግዲህ እናስገባለን። ከዛ ቀጥሎ ደግሞ በጊቷ እናስገባለን። መሽቷል በቃ እንግዲህ እንደምታዩት እና ይሄው አስሬ እኮ ነው እናቴ እንደ በግ። ምክንያቱም እየወጣች ተቸገርኩኝ ማለት ነውና ይሄ እንትኑ ከስር እንትን ስላለ ይወጣሉ፣ ክፍተት ስላለ ይወጣሉ። ወይ እንዴት ነሽ? ቻው። እንግዲህ በጣም ኃይለኛ ናት። ነይ እስኪ ነይ ወደ ቤት ነይ ወደ ቤት። የትም እንዳትንቀሳቀሽ ጸጥ ብለሽ ነይ። ነግሬሻለሁ። ነይ ቀጥ ብለሽ ነይ። እንግዲህ ጓዳዋ እዚህ ነው የምትታሰረው። ግን ከባድ ናት። ያት አሁን በቃ ችክ ትላለች። ነይ አርፈሽ ቁጭ በይ። ደግሞ ስልኩን ልትበይው ነው ወይስ ልትፈምሽ ነው? ማዬ ኪዳነ ምሕረት እመቤቴ፣ ኧረ እስኪ ችክ አትበይ በእናትሽ። ዳንኤል እቺስ ምን አይነቷ ናት? ኪዳነ ምሕረት እናንተ እምቢ አለ አልወጣ አላለም እንጂ ማይለኛ ነሽ። አልወጣ አለ። ቆይ እስኪ ደግሞ እንዴት እንደሚያደርጋት በመድኃኒዓለም ወይኔ። እንግዲህ የሆነ የሚበላ ነገር የሆነ ነገር ፈላልግላታለሁ። እንደምታዩት ኃይለኛ ናት። እንዴት ሆነ እንግዲህ የቤት አልገባ ብላ ዝም ብላ እዚህ እንትን ብላለች። እንግዲህ ዘናት እንሄዳለን ወደ ቤትሽ እማዬ፣ ወደ ቤትሽ ልጅማይ። ደግሞ ስታምር ደስ የምትል ጸባይ ሳይናይላት ደግሞ ብዙ አታስቸግረን። ቁጭ ነው የምትለው። ይሄኛው ቤት የማ ቤት ነው እንዳትሉ አንዱ ክላስ ስለተለቀቀ ነው። ዛሬ አላጸዳሁላትም እሷን ቦታ እቺ ድንጋዩን ላይ አደርግባታለሁ። እቺኛው ላይ ትችላለሽ። እንግዲህ እነዚህ ያሉ ጨርሰናል።
በራችንን እንዘጋለን። መድኃኒዓለም በራችንን እንቆልፋለን። አንዱ ክላሳችን በነገራችን ላይ ያው እንትን ብላለች ተለቋል። አሁን ያልተመቸ ነገር ነበረ ሰዎቹ እንዲለቁ ተደርጓል። ይሄ ቆልፈናል። ለዚህ እስር ደግሞ እንትን እንዳይገባ የሆነ ነገር ገብቶ እንዳይቆርጣቸው የሆነ ምንድነው የሚባል ነገር ነእስ ነው ምንድነው የሚባል ነገር አለ አይደለ ወይ እና መሰለኝ እንደዛ ነው። በቃ ጨራረስን። አሁን ወደ ሱቅ